አስጨነቀሽ የኔ ፍቅር ብዬ ጠርቀም አድርጌ ሄድኩኝ። ምን አስጨነቃት ብዬ በዛው ጠርቀም ካላስ ገለገል ምንም ታላቅ 3 ቀን ግን አየው 1 2 3 አልኩኝ ጠርቀም አደረኩ ካላስ። ስለዚህ እኛ አንቸገርም። ናውኳት ካርዬ ኮሜንቴን ባያችሁ ምንድነው ጄቱን አምጪ። ኧረ እባክሽ አምጫት እስኪ። ያው እውነታቸውን እኮ ነው። ማርያምን አምጫት። ወይዬ አለምዬ ኧረ ጄቱን አምጪ። ያው ኮሜንቱ በሙሉ እሱ ነው። አምጫት እስኪ አምጫት። ቆይ አንዴ ሲጀመር ጅቱ በራሷ እንትን ትበልልን ላይ ትግባለን። ኧረ አካውንቷ እኮ አባቷ ጋር ያለው ሃይሚ አካውንቷ አባቷ ጋር ነው ያለው። ለዛ እኮ ነው ማለት ነው ማኔጅ የሚያረጋት። ያ እኔ እስኪ በሆነ በጅቱ ነው ስማስ ልጅሽ ቃልዬ ማዬ ነይማ አንጫት እስቲ ያ ነይ አይደል ሜሎና ኦኬ። ጅቱ የቤት ስሟ እኮ ነው። ጅቱ አያቷ ያወጣችላት ስም ነው ጅቱ። ነይ እሺ አትፈልግሽ ነይ እዚህ መታሰር አትፈልግም። ትርጉሙ ምን ማለት ነው? ሀዊ ተኛ ነው እንዴ ማለት ነው? ጅቱ ማለት ነይ እኔ ፈከረኝ ጅትዬ ማማ አታቅርቢያት አካውንትሽ እንዳይዘጋው። ማማ ዝም ብላ ነው የምታየሽ ነው እያነበበች ነው የምትመስለው ኮመንቱን። ማርያም እስካሁን ቼጣሩ ነበር ማማ ጅቱ አላጅቱ ባይ ወቃለይ አረ ወደሳ ባዳዳ ባይ ቻው ጅቱ አዎ ሜሉና ማለት አዎ ማርያም ባባ ልጅ ፈልግ እኮ ነው ሙዷ ሲመጣ ብቻ አምጣው። አዎ አባቷን ቁጭ እኔ ቶሎ ገባኝ ታውቂያለሽ። ባባ ባባ አንቺ ጅቱ ግን እንደኔ ቆንጆ ልትሆን ነው መሰለኝ። አክስቷ ልትመስል ነው መሰለኝ። ምና እንዴት እንዳየች እግዚኦ ማሚ ጂቱ ግን ጨምሮ ባንቺ የወጣ ነው። ያው እንደ ቢሆንማ እዚህ ድረስ አይታይም ነበር። ኧረ ጎበዝ አጨብጭብ። ተይ ጾም ድንቅ ይቅርብሽ። ኧረ ልጅ ያለቀሰሽ ሚጣና ምንጭ ሶስቱን እኮ አያስገባም። ቃልዬ ነው ወድ አያስገባም። ሶስት ወይ ጂቱ ሰማም እኮ ሄሎ ጂቱ ነይ ጋ
ናይ ገባም እኮ ቃልዬ ነው። ናይ እጭ ናይ አንቺ ደግባለች እች ልጅ ስትፈልግ ነው። ምንም ነገር ስትፈልግ ነው። ካልፈለገች አልፈለገችም ነው። ዳዲም እንደዛ ነው። እሱ ያስችልሽ። እሱ እኮ ማለት ነው ከዚህ ተነስቶ የሆነ ቦታ ራሱ መሄድ ከፈለገ ካልፈለገ አልፈለገም ነው። አልፈለገም ማለት አልፈለገም ነው። በቃ ቆጭ ውዴ ነው ይሻልሻል። እኔ ይሻልሻለሁ። እሺ ጄቶ በቃ ምንም ልታወራሽ አልፈለገች። አልመጣም አከሱ ስለአሁን ብስል ትሰማኛለህ። አይ ወይ 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 አንዴ አውጂ አደገች። አሁን አስተማሽም ግን ያለች ማለት ነው። ልክኛን እንደዚህ አቅፈናት ምናምን ዝም እንትን ትላለች፣ ትረብሻለች። ከዛ ልክ እሷ ካስጮህባት ለጠራስተኛ እኔ በቃ ልጅ አልተያትኝ እኔም ከአንቺ በላይ መጫወት እችላለሁ። እሺ እሺ ማሸነፋችሁ ለምን ግን የእርሚያ በሻ ሴልስ ይፈልጋል። ለምን እጁን ታሃ ለእናቷ ሞዴል ብትሆን አንቺ ትቀልጃለሽ። ያ ከስተሙቱ አይ እሷ ማለት ነው በቲቪ ብቻ ነው። ኧረ እባክሽ አዎ ቲክቶክ ነው። አደ ፀጉር ቤት ማስታወቂያ ፀጉሯ ሲያድግ ምናምን አታሰሪያትም? ወይ ወይ እንኪ ያለቀቂያት ሂድ ማርያም እስክሳ 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 እጂ የሩስ አሁን እኮ መታቀፍ አትፈልግም። አልፈለገችም። ምክንያቱም እግር አውጥታለች። ለዛ እኮ ነው እንደዚህ ቀጥ ብላ ትቆማለች። አሁን ኧረ እባክሽ ማርያም ከዛ አሁን መንቀሳቀስ መሮጥ ነው። ሁሉንም ቦታ መንካት ነው የምትፈልገው። መታቀፍ አትፈልግም። አዎ ትቆማለች ምናምን ማንም ሰው እንዲሸከማት ምናምን አትፈልግም። ወይኔ ግን አሁን ኪችን የምታገኛት ጫማ ሁሉም ልጆች ለምን ጫማ እንደሚወዱ መድኃኒዓለም ይወቅ። አዎ ማርያም እንደዛ እኮ ናቸው። እኛ ጡጦን ቀቅላለን፣ እዛ ጫማውን ይዛ ድርግም እንደ እግዚአብሔር እምሬን እኮ ነው። በቃ ልክ ከእንቅልፏ ተነሳቻ። አሁን እኮ አልጋዋን ገጠምኩ። አልጋ ውስጥ ዱብ ማድረግ እዛ ቁጭ ብላ ነው የምትጫው። ካለበለዚያ መሬት ካስተኛዋት ፍራሽ ላይ ወረድ ትልና ጫማ ቦታ ነው የምታገኛ። ከእንቅልፏ ተነስታ እንኳን አታለቅስም። አየሽ አሁን አልጋ ላይ ስትሆን አትወድቅም፣ ምንም አትልም፣ ስጋት አትገቢም። አዎ የለም አሁን የለም። ፈጣሪ ይመስገን። አዎ እንደዛ ነው የሚሻለው። ማርያምን ወይ ሁላንም ሀያሽ ገባሽ። እስኪ በእውነት በይ እስኪ ነው መቼ የምትጋብዥ እንዴ? አሁን አው ስገባ እኮ ነው የገባው። ኧረ ሰው መሸምጠጥ ሀያሽ ገባች። ደስ ሲል ፎሎ አድርጓት እስቲ 50,000 ፎሎወር አስገባት። 50,000 ብር አለብኝ እኮ። አዎ ይሰማሻል። ነገ ዱከሚው ሁሉም እንትን አለ ዱካን ፎሎ አድርጉሽ። ፎሎ ያላረጋችሁ የሀዊም የጽቤም ቤተሰቦች ፎሎ አድርጉኝ። 50,000 ስገባ 50,000 ብር ነው እሺ የምትሰጠኝ። እኔ ደግሞ ለገብርኤል አስገባለሁ። እስከ እንትን የሚደርስ ይመስለኛል። ለአመቱ ገብርኤል ትሰጫለሽ ነው? ከዛ በፊት ነው እንጂ ኧረ ለአመቱ ገብርኤል እሺ። ነገ ዱከም ጋብዣት እያሉሽ ነው እኔን
ሁለገብ። እሺ ጋብዛለሁ። እሺ ታዛዥ ነኝ። አው የሀዊ ቤተሰቦች የመጣችሁ ፎሎ አድርጉኝ። እሺ ፎሎ ያላደረጋችሁ ፎሎ አድርጉኝ። አሉ ቻው ቻው። ይሸቅል ነው እኛ ምን ሸቅል። ኧረ ስልክ የተሰበረ መሰለኝ።